ሐረርን ላስተዋውቃችሁ ጁማ መስጊድ ወይም ጃሚ መስጊድ ተብሎ ይጠራል። ከ800 ዓመት በላይ እድሜ እንዳለው ይነገርለታል። በውስጡ የተለያዩ ለሰማዕታት ማስታወሻነት የተቀመጡ የተለያዩ ኮሎኖች እንዲሁም ደግሞ የመቃብር ማስታወሻ አለ። ከነዛ ውስጥም የኢማም ኢብራሂም አልጋዚ ወይም የአህመድ ግራኝ ማስታወሻ የሆነው መቃብር ስፍራ እዚህ ይገኛል። ከዛ ውስጥ በዛ በ16ኛው ክፍለ ዘመን ለተሰዉት በፖርቹጋሎች ለተሰዉት ሐረሪዎች ማስታወሻነት እንዲሆን ለሰማዕታቱ የቆመ ኮሎኖች ይገኛሉ። ይሄ የጁማ መስጊድ ከጀጎል ውስጥ ካሉት ውስጥ በጣም ትልቅና ትልቅ ተብሎ የሚጠራው መስጊድ ሲሆን እንዲሁም አሁን የሚገኝበት ቦታ ለጀጎል ከፍታ የሚባልበት ስፍራ ላይ የሚገኝ ነው። አዛን ሲደረግ በየትኛውም አቅጣጫ ይሰማል፣ ይደመጣል። ይህ መስጊድ እድሜ ጠገብ ረጅም እድሜ ያለው ነው። አሁንም አገልግሎት እየሰጠ ይገኛል። ጁማ ወይም አርብ ስግደት በጋራ በህብረት ይሰገድበታል። ፎቁ በስተመጨረሻ በ1970 አካባቢ እንደተገነባ ይነገርለታል። በየጊዜውም እድሳት ይደረግለታል። አሁን በጥሩ ሁኔታ ላይ የሚገኝ መስጊድ ነው።